ያሰለጠናቸው ተማሪዎች ብዛት በኤሌክትሮ መካኒካል 25 ከዚህ በፊት ያልተሰሩ እቃዎች ወይም ያልተሰሩ ፕሮጀክቶችን እየሰሩ የህዝቡ ችግር እንዲፈቱ በውሃ ላይ ያለው እንዲሁም ደግሞ በውሃ ላይ በኤሌክትሪክ ሲስተም እንዲሁም በመካኒካል ሲስተም ላይ ያሉ ችግሮችን እየፈቱ ለህዝቡ ችግር እንዲፈቱ ችግር ፈቺ ቴክኖሎጂዎችንም ሌሎችም ደግሞ እንዲሰሩ ያደረገን ያለ ነው። የ90 ቀን ስልጠና ነበረን። የተለያዩ ሶላር ፓነል ኢንስታሌሽን ፓምፕ ኢንስታሌሽኖችንም ሰርተናል። የተለያዩ ደግሞ ሰርፌስ ፓምፖችን እና ጄኔሬተር ሜንቴናንሶችንም ስልጠናዎችን ወስደናል። አሰልጣኞቻችን የሚሰጡን ነገር በጣም የሚገነባንና ነገ ላይ አገርን የምንደግፍበትን ጥሩ ነገሮችን እያሳዩን ነው። ፒፕል እንድ በሰጠው ስልጣናውን ወስደን ኮንፊደንት ሆነን መጥተን ኮንፊደንት የሆኑ ተማሪዎችን አሰልጥነን እያበቃን ያለ ነው።